ዛሬ መጽሐፍ ቅዱስ ላይ በጣም ከምወዳቸው ሴቶች አንዷ ስለሆነች ስለ አጋር ልነግራችሁ ነው። አጋር ማለት ሳራ እና አብርሃም አብረው ሲኖሩ ያው ሳራ ልጅ መውለድ ስላልቻለች ሄደ ከገረዴ ወይም ደግሞ ከአሽከሬ ውለድ ብላ የላከችው ወደ አጋር ነበረ። አጋር ማለት የእነሱ አሽከር ነበረች። ስለዚህ ከአጋር አብርሃም ልጅ ነበረው። ሳራ እንዲወልድ ኦፈር አድርጋው ሄዶ ከእሷ ወልዷል ማለት ነው። እና ከዛ በኋላ ግን ልጅ ከወለደችለት በኋላ ከዛም ደግሞ እግዚአብሔር ለሳራ ልጅ ከሰጣት በኋላ ጊዜ ደርሶ በእነሱ ደስተኛ መሆን አልቻለችም ሳራ። አጋርም በጣም ትዕቢት እየተሰማት መጣ። ይሄ የአሽከርነቷን ሮል እየሳተች መጣች እና በእሱ ሳራ ያው ደስተኛ ስላልነበረች አባራረቻቸው እሷንም ልጇንም። ከዛ ከሀገር ተሰደዱ፣ እንዲወጡ ወደ በረሃ ሄዱ ማለት ነው። በበረሃ ሄደው ልጇን ይዛ ተሰደደች። ምንም ነገር የላትም፣ በምድረ በዳ የሚያውቁት ነገር የለም። ከዛ መሀል ላይ ልጇ በውሃ ጥም በቃ ሊሞት ይደርሳል። ሊሞት ሲደርስ ልጇን ቁጭ አረገችውና ተደበቀች። ሲሞት ማየት አልፈልግም ብላ ማለት ነው። እስኪሞት የጠበቀች ቁጭ ብላ አምርራ ወደ እግዚአብሔር አለቀሰች። አምርራ ስታለቅስ የእግዚአብሔር መልአክ መጥቶ አናገራት። ምን ሆነሽ ነው አጋር ለምን ታለቅሻለሽ ብሎ ጠየቃት። ከዛ የእግዚአብሔርን መልአክ አየችው፣ እግዚአብሔርን አየችው እና ምን አለች? ኢልሮኢ አለች። ኢልሮኢ ማለት የሚያየኝን አምላክ አየሁት ማለት ነው። በምድረ በዳ መጥቶ አናገራት። ከዛን ውሃ አገኙ፣ ልጇ ተረፈ። 12 ትውልድ ተሰጠው። በቃ ታሪካቸው ተቀየረ። በቃ እግዚአብሔር ሰው አረጋት። እግዚአብሔርን አየችው እና በሰዓቱ እግዚአብሔርን ስታይ የተናገረችው ቃል ኢልሮኢ ላለሁ አለች። በምድረ በዳ ሰው የለም ባለችበት ሰዓት፣ ተስፋ በቆረጠችበት ሰዓት አምርራ ስታለቅስ መቶ ያናገራትን የእግዚአብሔርን ኃይል አየሁኝ ስትል ኢልሮኢ አለች እና ሁል ጊዜ በቃ የእሷን ታሪክ ስሰማ እንዴት እንደሚያበረታኝ፣ በተለይ ደግሞ ይሄ ስደት ላይ ሆናችሁ ተስፋ በቆረጣችሁበት ሰዓት ሊሆን ይችላል። ብቻ ሰው የለኝም ብላችሁ በተጣላችሁበት በተገፋችሁበት ሰዓት እግዚአብሔር እንደሚደርስ፣ የትኛውም የመጨረሻ ደረጃ ላይ ብትደርሱ ግን እግዚአብሔር ላይ መጨረሻ የሚባል ነገር እንደሌለ፣ ከየትኛውም አይነት ቦታና ጉድጓድ እንደሚያወጣችሁ የምር የሷ ታሪክ በጣም ያስተምረኛል። ያው ብዙዎቻችን ስለ አብርሃም እና ስለ ሳራ ነው እንጂ ስለ እሷ ታሪክ ብዙ ሰምተን አናውቅም። እና ግን ሁሌም ታሪኳን ሳስበው ስሰማ ጉልበት የምትሆነኝ ብርታት የምትሆነኝ ሴት ናት። ባልፈለገችው ምክንያት ቢሆንም ህይወቷን እንደዚህ አይነት ነገር ውስጥ የገባው ግን በቃ አምርራ ወደ እግዚአብሔር ማልቀስ እንደሚሰማ ገብቷቸዋል። እዛ በረሃ ላይ ባታለቅስ ኖሮ አምርራ አምላኬ ሆይ የት አለህ ብላ ባትጠራው ኖሮ ይሄ ሁሉ ነገር አይሆንም። እግዚአብሔርንም አታይም፣ አታናግርም። እግዚአብሔር ማለት ወደ እግዚአብሔር መጮህም ዋጋ እንዳለው የምር የምታሳየኝ የምታስተምረኝ አንድ ብርቱ ሴት ስለሆነች ነው ስለ እሷ ልነግራችሁ የመጣሁት። እና የምር ስለ አጋር ምን ታስባላችሁ? ከአሁን በፊት ታውቋት ነበረ ወይ? ታሪኳን ታውቁ ነበረ ወይ? እስኪ የሚሰማችሁ ነገር ሼር